ቁርስ አቀር በቃ ምን ስራ ምን ላርግ በቃ ከራባችን በኋላ ስለሆነ የምንጠቀሙ ምን አድርገን እንብላ? ሻውን ቀድቼ በዛ ከዛ ዝም ብዬ እንቁላሉን ቀስቀስ አድርጌ እንትን እንኳን አልኩትም ቀረብ አረኳት እና እንደዚህ እያረኩ ቁርስ ልበል። የኛ ችግራችን ይሄ ነው። ለምን ብትሉ ቁርሳችንን አንበላም በወቅቱ እና ምን ይሻለናል? እኛ ኢትዮጵያዎች ምን ይሻለናል? ነገሩ ሁሉም ናቸው። እኔ ብቻ አይደለሁም። ብስሚላህ እና እንብላ አላለሁ። አሁን ምሳ ሰዓት ነው ወይስ ቁርስ? ማለት ጠዋት ተነስቼ እኔ እውነት ወደ ቁርስ መሄድ ብዙ ጊዜ እንትን አይለኝም እና እኔ ቁርሴን ለመብላት ብዙ ጊዜ እንትን አይለኝም። ተነስቼ ስራ ጨርሼ ምናምን አሁን ስራ ጨርሼ ሴትዮዋ ተነስታ ቁርስ አዘጋጅታ ቁርሷን በልታ አሁን ወጣች። እኔ ገና አሁን ቁጭ ብዬ ቁርሴን ልበላ ነው እና ብንችል በጧት ብንበላ ወስፋታችን ከሞት አሁን ይሄንን ልብላህ ልትወው በቃ ትግል ነው። ቁርሳችንን እንብላ በስርዓት። ምሳ አሁን እንግዲህ ወደ 4 ሰዓት ምናምን እንደዛ ይጠቃል። በቃ ምሳ ልብላህ ስትሉት ስግት እና ምን ይሻለናል? እኛ ኢትዮጵያዊ ምን እናርግ እንዴ? ነጮች እኮ ወላሂ ነገሩ ይነሷል። አሁን አለች ልጇ ሰራተኛ እዚህ ትነሳለች። እነሱ ካልተነሱ አትነሳም። ወላሂ ቤት ሙሉ ሳጸዳ አለች አንዲት ኢትዮጵያዊም እሷም ይተኛላቸው። ኮቴያቸውን ሲሰሙ ይነሳሉ። ሁሉም እንዴት እንደሚነሱ ምን ጊዜ ፊታቸውን ራሱ እንዴት እንደሚታጠቡ ግራ ግብት ይለኛል። ከዛ በኋላ ቶሎ ብለው ወደ ኩሽና ትገባለች። ኢትዮጵያዋ ግን ወደ ስልክ ነው የምትሄደው፣ ወደ ቁርስ አትሄድም። እና በቃ አስቸጋሪ ነው። በረመዳኑ ራሱ አስታውሳለሁኝ አንድ ጊዜ ሮመዳን ላይ አሁን ሮመዳን ኢትዮጵያዋ ሰንት አትጾም እና ሁሉም ተኝተዋል። ከዛ ኢትዮጵያዋ ያደረ ዛተ እንደዚህ ቤት ተሰራ የተረፈ ነበር ልጅ እና እሱን አሙቃ ስትበላ ችኛይቱ በስርዓት ተነስታ እንቁላሏን ሰርታ ምናምን በለች እና ከዛ ኢትዮጵያ ሴትዮዋ ተነሳችና እንዴ ነው አይደል እንዴ ሽታው እስከላይ ድረስ እስኪመጣ ድረስ ጾመኛ አይደለን እንዴ ዝም ብለሽ ያገኘሽን አትበይ ምናምን አለቻት። ከዛ አይ እኔ እንደዚህ በዚህኛይቱ ልታማሃኝ። ከዛ ሴትዮዋ እንቁላል የምትሰሩት አሁን ሽታው እንዴት ነው እዛ ላይ ድረስ የሚመጣው? ሁሉም ጾመኛ ነው ወስዋስ ትሆናላችሁ እንዴ ምናምን ስትላት ኧረ እኔ አልሰራሁም ያቺ እሷ ናት ብላታለች። እና በጣም ኢትዮጵያዊኖች እየተጎዳን ያለ ነው ጉዳይ በዚህ ጉዳይ ነው። ምን ትሉኛላችሁ እናንተ? እና አሪፍ ቁርስ እንብላ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።